ሃይ እንኳን ወደ አስትሮኖሚ ተመልሳችሁ መጣችሁ። ላስት ታይም ትላንትና አፕሎድ ያደረኩት ቪዲዮ ላይ ይሄ ስለ ነጭ ብርሃን ወደ ተለያዩ ከለሮች ይከፈላሉ ብዬ በቃሌ ነበር ስገልጽ የነበረውና እሱን በኤክስፔሪመንት እንዴት እንደሚሰራ አሳያችኋለሁ ብዬ ነበር። እና ያው ስልኩን ኳሊቲ የተመታ ነው ግን በደንብ ያሳያል ብዬ ኤክስፔክት አደርጋለሁ። እንዴት እንደሰራሁትም ቼክ ላድርጋችሁ። እናንተም ሌላም መንገድ ነግራችኋለሁ። እናንተም ቤታችሁ ቼክ ማድረግ የምትችሉት ነው። በጣም ቀላል ኤክስፔሪመንት ነው። ላሳያችሁ። ይሄ የምትወድ ጀስት ይሄ ስልክ ነው። የስልኩ ፍላሽ ላይት ነጭ ነው። ያው ከፀሐይ ብርሃን እንደሚወጣው ነጭ ነው። ከዛ ይሄ በፕላስቲክ ነው ጀስት እንደ ፒራሚድ ነው ያደረኩት። ከዛ ቀጥሎ አጣብቄው ነው በአሚር ነው ያጣበቁት። ውስጡ ውሃ ሞላውበት ማለት ነው። ቀስተ ደመና ለዛ ነው ፀሐይ ከወጣ በኋላ ዛይሚን ዝናብ ከዘነበ ፀሐይ ሲወጣ ነው የሚሆነው። ያ በውሃ ጠብታ ውስጥ ስላለፈ ነው ያ ከለር የሚመጣው። አሁን ይሄንንም ላሳያችሁ እንዴት እንደሚሆን ማለት ነው። ከለሩን ይሄ እዚህ ብርሃን እዚህ ጋር ላሳያችሁ። ይሄው እንደምታዩት ሰማያዊ፣ ቢጫ፣ ቀይ ይሄ በመስተውት ተሰርቶ ቢሆን ኖሮ ደግሞ እንዳለ ከለሮቹ ይታዩ ነበር። ያው ዝም ብዬ ሲምፕል ኢምፕሮቫይዝ አድርጌው ነው እና በቃ እንዳልኳችሁ ጀስት ቤዚክ በሆነ ፕሪንሲፕል ነው። ይሄንን መጀመሪያ ያወቀው ተጨማሪ ነገር አይዛክ ኒውተን ነው። ያው እንደዚህ ነው የሚሰራው ማለት ነው። በኤክስፐሪመንት ይሰራል ያልኳችሁ ይሄንን ነበር። ራሳችሁ መሞከር ትችላላችሁ። ይሄው እኔ ባለውበት ላሳያችሁ ደሴም ስታፍ ነው እና ሌላ ደግሞ ማድረግ የምትችሉት ይሄን ያህል ደግሞ ከመፈላሰፍ ቀላሉ ውሃ በጉድጓዳ ሳህን ውስጥ ውሃ አድርጋችሁ ኖርማል የፊት መስተውትን ግማሽ ድረስ ውስጡ ውሃ ውስጥ ተከቱትና ግማሹ ውጪ ግማሹ ውስጥ ሆኖ ላይ ፍላሽ ላይት ስታበሩበት ቢሆን አንግል ላይ ስታበሩበት ግድግዳችሁ ላይ ቼክ አድርጋችሁ እናንተ ማየት ትችላላችሁ። ልክ እንደዚሁ ቀይ፣ ሰማያዊ፣ አረንጓዴ ይሆናል። ቀይ ሰማያዊ፣ ቢጫ ይሆናል ማለት ነው። እነዛ በጣም አሪፍ ከሆነ ደግሞ ሁሉንም ከለሮችን ታያችኋላችሁ። ስለዚህ ቀስተ ደመና ፎርም የተደረገው ይሄንን ነው። ተጨማሪ ኢንፎርሜሽን ደግሞ ይሄንን መጀመሪያ ያወቀው ሎስ ኦፍ ኦፕቲክስ አይዛክ ኒውተን ነው። ያው ኢንተረስቲንግ ነው ብዬ አስባለሁ። ስላያችሁት ቴንክ ዩ። ቀጣይ እስከልቀ ባይ